አርሰናል አሸንፏል። ሴት ፒስ አጌን ምንም ጥያቄ የለውም። ዴድሎክ ምን ሰብረው በሴት ፒስ ነው። ከዛ በኖርማል ጨዋታ እናገባባቸዋለን። ደግሞ ምን አይነት ጨዋታ ነው ስንጮት የነበረው እንዴ? ዮኬሬሽ አገባ ዛሬ ከስንጊ ወይኔ ማን እኔ ፕሪሚየር ሊግ ላይ አዌ ጌም አግብቶ ያቀመኝ ሰውዬ ዛሬ የመጀመሪያ አዌ ጎሉን ያገባው። ምን አይነት ጨዋታ ነው የተጫወት ነው። ዛሬ የሚገራርም ፓስ እያደረገ ነበር። ራሱ ለሳካ ሰጥቶት ሳካ ሁለት ያለቀለት ኳስ ነው ዛሬ ሳተው። 4-0 ምናምን የሚያልቅ ጨዋታ ነበረ። ዮኬሬሽ ተቀይሮ ወጥቷል ማለት ነው። የሆነ ሰውዬ ልብሱን ጎትቶት ነው። ልብሱ ጽድት ያለ ስለሆነ ልብስ ከፈለጋችሁ ማለት ነው ይውላችሁ 22 አውራሪስ ዘመን ፋሽን ማለት ነው። ጽድት ያለ ልብስ አለ እዚህ ጋር እንደማስቀምጥላችሁ የሚያማምሩ ማለት ነው። ገባችኋ? ሙሉ ጨዋታውን ግን ዛሬ በልጠናቸው ነበር የተጫወት ነው። ሳካ በዚህ በኩል ምን ሆኖ ነው? ሳካ በጣም ቀንሷል። ኦዴጋርድ እስኪመለስ ድረስ ልክ የሚሆን አይመስለኝም። የምሬ ነው። ቲምበር እንደ ሁልጊዜው ትሮሳርድ ግን ዛሬ ወከረን 2-3 ሎንጬ እየለቀለቀ ሲጫወት ነበር። በጣም የሚያምር ጨዋታ ማለት ነው። ራይስ ክሮስ እንዲያደርግ መፈቀድ የለበትም። ፕሪሚየር ሊጉ ሊከለክለው ይገባል። እንዴ ክሮስ ያነሳ ጎል ነው። ሴት ፒስ ኤፍሲ ባጋት ዘገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እንኳን አይደብረውም። ገባ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዛ 3 ፖይንት ኤፍሲ ብትለንም ቅር አይደለም። አንድ አይነት ነው። አንድ አይነት ነገር ስለሆነ ማለት ተረዳኝ አይደል? አናዘር ክሊን ሺት አናዘር 0 ኦን ታርጌት። እናንተ በኦን ታርጌት እኛ በጎል ማንም አያሸንፈን። ዛሬ አሁን ሰው 2-0 አሸነፈ። አንድ ኦን ታርጌት ቢኖር 2-1 ነበር የሚሆነው። 2-1 ነበር የሚሆነው፣ ግን 2-0 አሸነፈ። ግሬት ቦል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ። ምን ነው 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም አንድ ጎል ነው የገባው። 9 ጌም አንድ ጎል ነው። 9 ጌም በተከታታይ መሸነፍ ጎል ምዳል ሰለቸኝ። እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ማለት ቋቅ ብሎ የነበረ ግን አንድ ቅሬታ አለ። አንድ ቅሬታ አርቴታ አውት የሚያስብል ማለት እኔ አታፍርም እኮ ማለት ነው። ሰከንድ አፍ እናያለን ትላለህ እኮ። ኧረ በእናትህ አንተ ሹት ኦን ታርጌት አለም ኦፍ ታርጌት የላቸውም በርንሌይ ማለት እግዚአብሔርን በቃ ምንም ራያን አላየሁትም። እኔ ባጭሩ ስነግርህ ይሄዳሉ እነሱ ጋር ነው። ኳስ አርሰናል ጋር ነው። የዩናይትድ ማየት ይሻላል። በቃ ከዚህ ሰከንድ አፍ እንዳታስበው ኦፍ ታርጌት የላቸውም። 0 ነው በቃ እንዳለ ስታቱን ብታየው 0 በበርንሌይ በኩል ምንም ነገር የለም። እንዲህ አርሰናል ይሄ ሰውዬ ምን አይነት ግብ ነው ያስቆጠረው? ሴት ፒስ አሲስት ይደረጋል። አንተ ማጋሪሽ አሲስት ለዮኬሬሽ እሺ ተወሱን የራይስ እንዴት ነው ከዛ ጋር ቴስታ አረውልዛ ወይኔ በእናት ብቸኛ የዋንጫ ተፎካካሪያችን ኖቲንግሃም ፎረስት ነጥብ ጣለ። ማዬ አንዱ ላጠፋው ሁልሽም ነው የምትገረፊው። ምን ሆነሽ ነው ፓፖቴ? እኔ እኮ ምንም አይነት ነገር እኮ አያስፈልገኝም አንቺን ለማቃጠል ማለት ነው። አንቺን ለማቃጠል ክለብሽ ብቻ ይበቃል። ፓፖቴ 2-0 እየመራሽ መቼስ ታውቃለሽ 15 ደቂቃ ምናምን ፈርስት ሃፍ ምናምን አሞሪም ማንም አይችለው። የ15 ደቂቃ ማናጀር ስካመር ስለሆነ ስካሞሪም ስለሆነ ገባሽ አይደል? ከዛ ሰከንድ ሃፍ በ2 ደቂቃ ሰሚን ላመንስ ኦናና ቫይረሱ ያዘው። ሎከሩም ውስጥ አንድ ሻወር ብቻ ነበር ለካ አስፈልገው። እስካሁን ሻወር አልወሰደም ነበር። የላችሁማ ፋሲሊቲ ምናምን የላችሁም። አይጦች ምናምን ነገር ስላበላሹት አንድ ሻወር ሲወስዳ ኦናና ቫይረስ ተክ ማፍሰስ ሰከንድ ቦል ምናምን አላየሁትም እኮ እኔ ራስ ጨዋታ እያየሁ ነበር። ገባሽ አይደል? ግን እዚህ ጋር እያየ ነበር። አንዱ ተቃጠለ ነው ምን የሚያቃጥል ነገር አይቶ ነው ማለት ሁለተኛ ሆኜ ነበር ምናምን ብለሽ የምትጓጉ ምን ነው ማለት ምን ነው? የልታመጪ ብታስተካክል ይሻሻል። አሁን እኮ አታፍሩም። ራያ ገብቷል ብላችሁ ትከራከሩኛላችሁ። እንደው ትከራከሩኛላችሁ እናንተ አታፍሩም፣ ትከራከሩኛላችሁ። በቃ እኔ አምኛችኋለሁ። ትከራከራል ገብቷል እንደው አለ እኔ እንደው ይኸውላችሁ እንትኑ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱን ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ እሺ በርን ኧረ ተውት ጭራሽ የማይሆን ነው። ኧረ ይልቃው እንግዲያው ማን ደፍሮ ይሞክረኝና ኧረ ምን አይነት ቡድን ነው? ኧረ ቢያንስ ሞክሩብን። ሰከንድ ሃፍ እኮ ማለት ነው እንዲሞክሩ ያላረግነው ጥረት የለም። ሰጠናቸው አቀበላ የለም ወፍ የለም። አርሰናል ነው ይሄ የድሮ ኦልዲስ ይሄ ካቴና የሚባለው የጣሊያን ቲሞች ይዝሏቸዋል። የጣሊያን ቲም መች ይከላከላል? ማጋሌሽ ብትል ሳሊባ ብትል እየደበራቸው እኮ ነው ታውቃላችሁ። መዝናናት ሲያምራቸው ይነጥቋቸውና መልሰው ኳሱን ይሰጧቸዋል። እንዴት ይጮቱ አልቻሉማ፣ መፈተን አልቻሉም። ራያ ደሞዝ መቀነስ አለብህ። ያለ ስራ እየወጣህ ነው ወይ ደግሞ ማለት ነው እንደ ጆተኒ በረኛ ገልብጠን ነው የምንገባላችሁ ከዚህ በኋላ። ይደብራላ። አንመጣጠንም። አንድ ኦን ታርጌት ደስ አይልም።
ፋርመርስ ሊግ እኮ ብያችሁ ነበር። ፋርመርስ ሊግ አስመሰል ነው። አረ ይሄ ልጅ ምንድነህ? በእናትህ ምንድነህ? በዚህ ሰዓት ማለት ነው the best midfielder የሚያክለው የለም። ጽድት ያለ ክሊን የሆነ ሚድፊልደር ማለት ዴክላን ራይስ ነው። ዛሬ ማለት ነው አርሰናል ብቻ አይደለም 2-0 ያሸነፈው፣ ዴክላን ራይስ ነው 2-0 ያሸነፈው። የሚገርም ጨዋታ፣ የሚገርም ፐርፎርማንስ። አተ አይተሃል? የሆነ የትራፊክ እኮ መብራት ነው የሚመስለው፣ አረንጓዴ የትራፊክ መብራት። ተሳስተሃል። የኛው አይበገሬው ቡድን ለተከታታይ 9 ጨዋታ ረሚም። አረ እስቲ ተውት እስቲ አንድ ጎል እንኳን አግቡበት በእናታችሁ። 9 ጨዋታ አንድ ጎል እንኳን አግቡበት። አረ ኩራ የአርሰናል ደጋፊ፣ ደረትህን ነፍተህ ሂድ።